ሳውትዌስት ሚዲያ የስንዴ ፖለቲካ። ስንዴ አንድ ተራ የሰብል ምርት አይነት ብቻ አይደለም። ከዓለም ሕዝብ ቁጥር መጨመር በተለይም የከተሞች መስፋፋት ጋር ተያይዞ ዋነኛ ተፈላጊ የሰብል ምርት ነው። በመላው ዓለም ከ2.5 ቢሊዮን በላይ ዜጎች ለምግብነት ይጠቀሙታል። በየዓመቱ እስከ $50 ቢሊዮን በላይ የሚያወጣ የስንዴ ግብይት በዓለም አቀፍ ደረጃ ይካሄዳል። አገራት በስንዴ ምርት ራስን የመቻል አለመቻልን ጉዳይ ከኢኮኖሚያዊ ጉዳይ በላይ የሉዓላዊነት ማሳያ አድርገው መመልከት ከጀመሩ ሰንብተዋል። ከ100 ሚሊዮን በላይ ሕዝብ ያላትና ከአፍሪካ ቀዳሚ ስንዴ አምራች አገራት መካከል አንዷ እንደሆነች የሚነገርላት ኢትዮጵያ የስንዴ ሉዓላዊነትን ለማረጋገጥ ከሚጥሩ አገራት መካከል አንደኛዋ ናት። ኢትዮጵያ ከግብጽ ቀጥላ ከአፍሪካ ትልቋ የስንዴ አምራች ብትሆንም በየዓመቱ በ9 በመቶ የሚጨምረውን የስንዴ ምርት ፍላጎቷን ማሟላት ግን ሳትችል ነው የቀረችው። ፍላጎትና አቅርቦት አልመጣጠን በማለቱም በየዓመቱ ከውጭ ለሚገባ እስከ 1.2 ሚሊዮን ቶን በላይ ስንዴ እስከ $600 ሚሊዮን ወጪ ሲደረግ ቆይቷል። ከ3 ዓመታት ገደማ በፊት ከውጭ የሚገባ ስንዴ ከማቆም አልፎ ወደ ውጭ የመላክ ተግባር ሊጀመር ነው የሚለው ፕሮጀክት በጠቅላይ ሚኒስትር አብይ አህመድ ይፋ ከተደረገበት ጊዜ አንስቶ ስንዴ ከሀገራዊ መነጋገሪያ አጀንዳዎች አንዱ ሆኗል። በወቅቱ በተለይ በኦሮሚያ ክልል የሚገኙ አርሶ አደሮች በግዴታ ስንዴ አምርቱ ያለዛ የግብርና ግብዓት አይቀርብላቸውም ተብለናል የሚል ቅሬታ ሲያሰሙ እንደነበር አይዘነጋም። እርሱ ብቻ ሳይሆን አርሶ አደሮች ስንዴ ካመረቱ በኋላም መንግስት ወደ ውጪ ለመላክ በሚል ከገበያ ዋጋ በታች ሽጡልን እያለ ቤት ለቤት ስለማንኳኳቱም የዜና ዘገባዎች ርዕሰ ጉዳያቸው አድርገውት ነበረ። የስንዴ ነገር ከሰሞኑ ደግሞ ዳግም በምርት መጠን አሃዛዊ መረጃ ምክንያት ርዕሰ ጉዳይ ሆኗል። ተነባቢው የእንግሊዝ መጽሔት ዘ ኢኮኖሚስት ሰሞኑን በዚህ ጉዳይ ላይ ባወጣው ትንታኔ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የአፍሪካ የዳቦ ቅርጫት መሆኗን እየገለጹ ቢሆንም አሃዛዊ መረጃዎች ግን ይቃረኗቸዋል ብሏል። ዘ ኢኮኖሚስት በዚህ ትንታኔው እርግጥ ነው ኢትዮጵያ ካለፉት ዓመታት የተሻለ የስንዴ ምርት አምርታለች፣ ነገር ግን መጠኑ መንግስት ወይም ጠቅላይ ሚኒስትር አብይ አህመድ እንደሚገልጹት አይደለም ይላል። የመንግስት መረጃ በፈረንጆች 2022-23 ኢትዮጵያ 15.1 ሚሊዮን ቶን ስንዴ ማምረቷንና በቀጣዩ ዓመት ደግሞ 23 ሚሊዮን ቶን መድረሱን፣ ይህም አገሪቱን ከዓለም የስንዴ አምራች ሀገራት በ9ኛ ደረጃ ላይ እንደሚያስቀምጣት ይገልጻል። መጽሔቱ ለዚህ የመንግስት መረጃ ማነጻጸሪያ የአፍሪካ ልማት ባንክን መረጃ ይጠቅሳል። በባንኩ መረጃ መሰረት ኢትዮጵያ በ2023-24 የፈረንጆች ዓመት ያመረተችው ስንዴ 7.5 ሚሊዮን ቶን ብቻ ነው። በተመሳሳይ የሳተላይት መረጃዎችን በመጠቀም ጭምር የሚለካው የአሜሪካ የግብርና ሚኒስቴር መረጃም ከኢትዮጵያ መንግስት መረጃ በእጅጉ የራቀ ነው። እንደ ሚኒስቴር መስሪያ ቤቱ መረጃ ኢትዮጵያ በ2022-23 ያመረተችው የስንዴ መጠን 5.8 ሚሊዮን ቶን ብቻ ነው። ዘ ኢኮኖሚስት መጽሔት ጥያቄ ከሰነዘረላቸው በኋላ ከድረገጹ የጠፋውና ከኢትዮጵያ ስታትስቲክስ አገልግሎት የተገኘው የኢትዮጵያ ብሔራዊ ባንክ መረጃም ከአሜሪካ የግብርና ሚኒስቴር መረጃ ጋር አንድ አይነት እንደሆነ ይገልጻል። የጠቅላይ ሚኒስትር ጽሕፈት ቤት ቃል አቀባይ ለመጽሔቱ በሰጡት ምላሽ መንግስት የውጭ ተቋማት የሚጠቀሙትን መረጃ እንደማይቀበለው ገልጸዋል። የብሔራዊ ባንክ ደግሞም የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በበኩላቸው ከድረገጽ የጠፋው መረጃ በስህተት የወጣ መሆኑን ገልጸውልኛል ብሏል መጽሔቱ። ከዚህ በተጨማሪ የኢትዮጵያ መንግስት ካለፉት 4 ዓመታት ወዲህ ስንዴ ከውጭ አስገብቶ እንደማያውቅ ቢገልጽም በፈረንጆች 2024 ብቻ 400,000 ቶን ስንዴ ከውጭ ማስገባቷን ስንዴውን ከሸጡ ነጋዴዎች መረጃ ማግኘቱን ይገልጻል። ከዚህ ባሻገር ይህ በስንዴ ራስን መቻል እውነት ቢሆን የዓለም ምግብ ፕሮግራም አስቸኳይ የምግብ እርዳታ ያስፈልጋቸዋል ያላቸው 16 ሚሊዮን ኢትዮጵያውያን እንዴት ኖሩ ሲል ይጠይቃል። ጠቅላይ ሚኒስትር አብይ አህመድ በትላንትናው የህዝብ ተወካዮች ምክር ቤት ስብሰባ ላይ ስለ ግብርና ምርቶች እድገት ሲዘረዝሩ ስንዴን ለማሳያነት አንስተውታል። ጠቅላይ ሚኒስትሩ ከሌሎች የሰብል ምርቶች በተለየ ስንዴን በአሃዛዊ መረጃዎች ብቻ አላለፉትም። በቀጥታ የዘ ኢኮኖሚስት መጽሔትን ስም ባይጠቅሱም ለዘገባው የተሰጠ ምላሽ በሚመስል መልክ ነው መረጃውን ያቀረቡት። በተያዘው ዓመት ኢትዮጵያ 7.7 ሚሊዮን ሄክታር መሬት በስንዴ ሰብል ምርት መሸፈኗን፣ ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት እንደምትጠብቅ ተናግረዋል። እንደ እርሳቸው መረጃ ይህ ማለት በዓመቱ መጨረሻ ካለፈው ዓመት በ7 ሚሊዮን ቶን ጨምሮ ወደ 30 ሚሊዮን ቶን የስንዴ ምርት ይጠበቃል ማለት ነው። ይህም አገሪቱን በአፍሪካ ከፍተኛው የስንዴ አምራች አድርጓታል ነው ያሉት። ከዚህ ቀጠሉና ይህ ጉዳይ የሚያማቸው፣ የሚያቀረሻቸው፣ የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይህ ነውና መዋጥ አለበት ሲሉ ዘለፋከል ማብራሪያ ሰጥተዋል። የእርሳቸውና የሌሎች ዘ ኢኮኖሚስት የጠቀሳቸው መረጃዎች መራራቅ ነገሩን ለማመን አስቸጋሪ ብቻ ሳይሆን ግራ አጋቢም ያደርገዋል። ጠቅላይ ሚኒስትሩ ቡናን ጨምሮ ሌሎች የሰብል ምርቶችን እድገትም አብራርተዋል። ከስንዴ በስተቀር ግን ስለ ሌሎች መቃጠል ወይም መበሳጨት አላነሱም። ለዚህም ነው ስንዴ የሰብል ምርት ብቻ አይደለም የፖለቲካ መሳሪያም እንጂ የሚያሰኘው።
Media.